አብርሃም መጀመሪያ ደና አልነበረም ሁሉም ነገር ያውቃል አሁን ደና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም ደና ሆኗል አብርሃም እግዚአብሔር ይመስገን ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ ያዘሽው በነበረበት መንገድ እንዲመራ አልፈልግም ገባሽ አይደለ በትፈልጊም አይሳካም ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው አለቀ ሌላ ምንም ነገር አይደለም ስለዚህ ልብሱን ስጪን እንሂድ ነይ ልቀበይ ፍላጎታችን እየጠየቅሽ ነው ያለው አዳምጪኝ በመጀመሪያ ደረጃ ፍላጎቴን እየጠየቅሽ ነው ያለው አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም አሁን ከቤቴ ትወጣላችሁ ወይስ ሌላ ነገር እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ ደና ከሆነ አብርሃም ደና ከሆነ እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ ሩታ አሁን እኔና አብርሃም ራሳችን ህይወት መጀመርበት ሰዓት ነው አብርሃም ደና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ ስለዚህ በህይወታችን ዘዋት በይ አርጋሽ አሳድጊ ነው ያልኩሽ ያለው ድሮም ደና ነው ዘው ያልሽ አንቺ ነሽ ዘው ብለሽ እንደገባሽ ዘው ብለሽ ትወጪ ደና ታፍሪም አሁንም ድሮም ደና ነው እስቲ ሂጂና እዛ ፈልጊ ነይ ውጪ ልብሱን ሳስጪኝ አልወጣም እያማረሽ ቀራል ከረሚያ ተዝቆ ቆመሽ እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል ወይኔ ሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስቲ አንቺ ወንድ ነሽ እንጂ እሺ ሩታ ልቀቂኝ ሰሚያለሽ አንቺ አይደለም ሩታ ልቀቂኝ ወይ ልብሱን ስጪኝ አይደለም እሷ አንተ ማታውቅ እሺ ምናምን የምትባለው ነገር የለም ሩታ ተረጋጊ አንቺ እኮ ተረጋጊ እኮ ተረጋጊ ስለሰማሁ ተረጋጊ ታውቃለህ ቤቱ ሌላ ነገር እንዳንገባ ይሄኛው በዚህኛው በኩል ሌላ ነገር እንዳንገባ ስለዚህ ምንም ትንሽ ብለን ነገር የለም አንቺ ደግሞ ከኪኝ ያማታሽ አንተ ሁሉ ነገር ባላችሁ አንቺ በጥፊ እንዳልሄደ ኤርሚ ምንም ጭቅጭቅ አያስፈልግም እኛ የመጣንበትን ዓላማ አሳከን መሄድ ብቻ ነው እሺ ሰላም እንዴት ነሽ እሺ አጅሪት እንዴት ናችሁ እንዴት ነሽ ሰላም ነው ሰላም ነው ፈጣሪ ይመስገን እሺ አሁንኛ አንቺ ጋር በሰላም ይመጣል እንዴ በችግር ነው እንጂ የሚመጣው ወደ ገደለው ሲገባልሽ ምን ፍለጋ ትመጣለች ለምን ትመጣላችሁ በጣም ጥሩ ጥያቄ ነው የጠየቅሽው ታዋችሁ ማተው እሺ ለማንኛውም አሁን አብርሃም ከሄደበት ሊመለስ ነው እግዚአብሔር ይመስገን እናንተ በረጅም ጊዜ ነገሮችን ለማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበር እግዚአብሔር ይመስገን እንደናንተ ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደና ነው በጣም ተሽሎታል ወደ ማንነቱ ተመልሷል ሁሉም ያመነበት ነገር ነውና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው ወደ ገደለው ስንገባ ካንቺ ጋር እዚህ ጋር ንትርክ ውስጥም አንቺ ቤት የሚያስመጣኝ ምንም ጉዳይ የለም ግን ደግሞ አብርሃም ደና ነው አብርሃም ደግሞ ደና ሲሆን ምርጫው ማን እንደሆነ ግልጽ ነው ከኔ ጋር ነው መኖር ያለበት ገባሽ አይደለ ስለዚህ አሁን የመጣ ነው ልብስና የአብርሃምን የሚያስፈልገውን ነገሮች ልንወስድ ነው ምክንያቱም አብርሃም በጤና